አንዳንድ ሰዎች እንኳን ሳቃቸው ኩርፊያቸው ራሱ ይናፍቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ እመኛለሁ። እንኳን ወደ ዜድቱ በሰላም መጣችሁ። ላይክ፣ ሰብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። በሪከርዱ እንዲሁም በቪዲዮ ስር ሀሳብ አስተያየታችሁን እየሰጣችሁ አበረታቱ። ስለምታበረታቱኝም ስለምትሰጡኝ አስተያየት አመሰግናለሁ። አንዳንድ ሰዎች እንኳን ሳቃቸው ኩርፊያቸው ራሱ ይናፍቃል። አንዳንድ ሰዎች ተቆጥተው ፊታቸው ቢያጨልሙ እንኳን የጨለመው ፊታቸውና ኩርፊያቸው ራሱ ይናፍቃል። አንድ ሰው በህይወት ውስጥ ትልቅ ቦታ ሲይዝ የምትወድለት ፈገግታውንና ሳቁን ብቻ አይደለም፣ የሚያስከፋውን ባህሪውን፣ ቁጣውን ትናፍቀዋለህ። አንድ ቀን ግን ባላሰብሽው መንገድ ከህይወትሽ ሲርቅ የሚናፍቅሽ ሳቁ ብቻ አይደለም፣ ኩርፊያውም ቁጣውም ጭምር። ተይኝ እስኪ ብሎ የሚያኮርፍበት ኩርፊያውም ጭምር ይናፍቃል። ዝም ብሎ የሚቀመጥበት ጊዜና ስምሽን የሚጠራበት ድምፁ ራሱ ይናፍቃል። እውነተኛ ፍቅር ሰውን ፍጹም ስለሆነ ብቻ አይወደውም። ጉድለቱ፣ ኩርፊያው፣ ግትርነቱን አልፎ የሚያይ ልብ ስላለው ዝም ብሎ ይናፍቁናል። እነዛን ሰዎች ማግኘት አንችልም። ስለዚህ እነዛ ሰዎች ከህይወታችን ከመውጣታቸው ከጎናችን ከመራቃቸው በፊት ዛሬ እናመስግናቸው፣ ዋጋ እንስጣቸው። ከህይወታችን ከመውጣታቸው በፊት ከነሱ ጋር ያለንን ጊዜ እናክብረው፣ እናመስግነው። ምክንያቱም ነገ ምናልባት የሚናፍቀን የነሱ ታላቅ ስጦታ ሳይሆን በቁጣ ያኮረፉበት ፊታቸው፣ በዝምታ የተሞላው ድባባቸው እና ምንም ሳይናገሩ ከጎንሽ የቆሙበት ቅጽበት ሊሆን ይችላል። ላንቺ የሚናፍቅሽ ይሆናል፣ ላንተ የሚናፍቅ። ምክንያቱም ሰውን ስትወጂ ከልብሽ ስትወጂው ፈገግታውን ብቻ አይደለም የምትናፍቅ፣ ኩርፊያውም ይናፍቅሻል፣ ኩርፊያውም ይናፍቅሃል። ኩርፊያውም የልብሽ ትዝታ ይሆናል፣ የልብህ ትዝታ ይሆናል። እነዛ ሰዎች ከኛ ጋር እያሉ ልናከብራቸው፣ ልብ ልንላቸው፣ ልናስተውላቸው ይገባል። ኩርፊያቸውም ይናፍቃል፣ እንኳን ፈገግታቸው ማስተዋል አለብን። በህይወታችን እንደዛ አይነት ሰዎች ደግመን ላናገኝ እንችላለን። እንደነዚህ አይነት ሰዎች ጓደኛ ወይም ቤተሰብ ያላቸው ሰዎች ከመቶ 10% ቢሆን ነው። እንደዚህ አይነት ልበቀና ጥሩ ተናፋቂ በህይወታችሁ ወሳኝ የሆኑ ሰዎች ያላችሁ ሰዎች፣ እህቶች፣ ወንድሞች፣ አንቺ፣ እኔ ልንከባከባቸው ይገባል። ከኛ ከመራቃቸው በፊት፣ ከኛ ከመሄዳቸው በፊት ልንረዳቸው ይገባል፣ ማስተዋል ይገባናል። ጥቅምና ጉዳታቸውን ከህይወታችን ሲወጡ ብቻ ማወቅ ያለብን፣ መረዳትም የለብን። ከዘገየን በኋላ ከህይወታችን ከወጡ በኋላ ቢናፍቁን ትርጉም አልባ ነው። ትርፉ ጸጸትና ስቃይ ነው። በይቅርታ እንኳን ልመልሷቸው አትችሉም። ልባቸው ንጹህ ስለሆነ፣ የዋህ ስለሆኑ ያለ ገደብ ከጎንህ ይቆማሉ። ያለ አንድ ምክንያት ምንም እኮ አድርጋችሁላቸው አይደለም፣ ግን እነሱ ንጹህ ልብ ስላላቸው
በጣም መልካም ስለሆኑ ለእኛ ስለሚያስፈልጉን ነው ከጎናችን የቆሙት። ለነሱ ጥቅም አይደለም፣ ለእኛ ለራሳችን። ከህይወታችሁ እስከሚወጡ ድረስ አትጠብቁ። ተገቢውን ጊዜ፣ ተገቢውን ቦታ፣ ተገቢውን ፍቅር ስጧቸው። ከህይወታችሁ ሲወጡ ብቻ አይደለም ማስተዋል ያለባችሁ፣ መኖራቸውን በህይወታችሁ ምን ያህል ወሳኝ እንደሆኑ ማወቅ አለባችሁ፣ ማወቅ አለብሽ፣ ማወቅ አለብኝ። አብዛኞቻችን ከህይወታችን ሲወጡ ነው የምናስተውላቸው። ባዶነት የሚሰማን እነሱ ከኛ ሲርቁ ነው። ይሄ ትክክል አይደለም፣ አግባብ አይደለም። አየሽ፣ አየህ፣ ሰው እንዴት የሰው ቁጣ ይናፍቀዋል? የእነዛ ሰዎች ቁጣቸው እንዴት ይናፍቃል? ፈገግታቸውንም አታውት፣ እንዴት ቁጣቸው፣ ድምፃቸው ይናፍቃል። በህይወታችሁ ማስተዋል አለባችሁ። ቀስ በቀስ መራመድ አለባችሁ። ዋጋ ለሚገባው ዋጋ ስጡ። ለዚህም ነው አንዳንድ ሰዎች እንኳን ሳቃቸው ኩርፊያቸው ይናፍቃል ያልኩት። ከሄዱ በኋላ እንዳይናፍቁን፣ ዋጋቸውን እንዳናሳንስ ሳይርቁ መጠንቀቅ አለብን ብዬ አስባለሁ። ክብር ስጧቸው፣ ዋጋቸውን